አንድ ሰው ኃጢአት ሰርቶ ጥፋት አጥፍቶ ወደ ንስሐ አባቱ ሲመጣ አንገቱን ደፍቶ ፊቱ ተጨማዶ ተስፋ ቆርጦ ኃጢአት ከብዶት ኃጢአት ሸክም ሆኖበት ይመጣል። በዛ በኋላ ለንስሐ አባቱ ተናግሮ ንስሐ ተሰጥቶት ቀኖናውን ፈጽሞ እግዚአብሔር ይፍታ ሲባል ሸክሙ ተራግፎለት ጨለማው ተገፎለት በደሩ ተደምስሶለት ተቀይሮ ተለውጦ ታድሶ አልቃሻው ሳቂታ ሐዘንተኛው ደስተኛ ሆኖ ይመለሳል። ማን ነው መጀመሪያ የሚለው? ተማሪ ነው መምህሩ ነው? ቀጥሎ ማን ይናገራል? መምህሩ ቀስ እያለ የሚለው መፍጠናቅቶት ነው? ለማን ሲባል ነው? ለተማሪው ሲባል ነው። መምህሩማ ሐላ መሰረሸ ቀቢል ይችላል እኮ። ይሄ እንግዲህ የፓስተር ቋንቋ ነው የሚመስል። ሐራ በሰብሰብ ስለ ወጣቶች ትምህርት የላትም፣ ስለ ህፃናት ትምህርት የለም፣ ስለ ቤተሰብ ትምህርት የላት አላየውምና የለም። አንድ አይነት አይደለም። የሞኝ ትብብር ይባላል። እና አንዳንዶቹ ሳያነቡ ቤተክርስቲያን የላትም ብለው አፋቸው ሞልቶ በእነሱ ልክ ቀደው ሊሰፏት የሚፈልጉ ጠባብ ሰዎች አሉ። ቤተክርስቲያኒቱ ስንዱ ሙሉ ቤተክርስቲያናት እውነቱን ለመናገር ዛሬ ንስሐ ስንገባ የንስሐ አባቶቻችን ጾሙ፣ ጸልዩ፣ ስገዱ፣ መጹቱ የሚሏቸው የእናንተ ኃጢአት ቀራኔው ላይ ተደምስሷል። ኃጢአትን ይቅር የሚል እግዚአብሔር ነው። በእኛ ጾም፣ በእኛ ጸሎት፣ በእኛ ስግደት፣ በእኛ ምጽዋት የሚደመሰስ ኃጢአት የለም። ጮክ በሉ። ያድናል አያድንም? ምራቅ አላችሁ የላችሁም? ያድናል አያድንም? መለኮት ምራቅ አለው የለውም? ስለዚህ ስጋ ምን አለው? ምራቅ አለው። መረቅ አለ ወንድማችን። ስጋ ምን አለው? ስልማሙሽዬ መረቅ አለው አለ። ወደ ሌላ ሐሳብ ሄዶ ነው። በጣም ጎበዝ። አሁን እዚህ ያላችሁ ሰዎች ተሰብስባችሁ መታችሁ እንድትተፉብኝ እፈቅድላችኋለሁ? አልፈቅድም። ምክንያቱም ብርሃን ሳይሆን ማዳት ነው ውጤቱ። የእናንተ ወደ ቤተ ክርስቲያን ስትመጡ እየተመራችሁ ልትመጡ ትችላላችሁ። ጨለማ ውስጥ ናችሁ። በጫቱ፣ በሲጋራው፣ በዝሙቱ፣ በሟርቱ፣ በመተቱ፣ በቂሙ፣ በበቀሉ በጨለማ ውስጥ ናችሁ። ተስፋ ቆርጣችሁ ገንዘብ፣ ጤና፣ ዘመድ ከርቷችሁ የያዛችሁት እየለቀቀ የሰበሰባችሁ እየተበተነ ነገር ተበላሽቶባችሁ ሕይወት ተጣሞባችሁ ኑሮ ጨልሞባችሁ ነገሮች ተበላሽተውባችሁ እያለቀሳችሁ ተከፍታችሁ ልትመጡ ትችላላችሁ። ወደ ማን? ወደ እግዚአብሔር። ስትመለሱ ግን ሸክማችሁ ተገፎ ጨለማችሁ ተገፎ ሐዘናችሁ ተራግፎ ልትመለሱ ይገባል።